አፕል ለልጆች እንደማንኛውም ተጨማሪ ምግብ፣ ተጨማሪ ሰፕሊመንት፣ ሶሊድ ፉድ ሌሎችን ከለመዱ በኋላ 6 ወር በኋላ አንዱ ለልጆች የሚመከሩት ውስጥ አፕል ነው። ልጆች ሌላ ምግብ ተጨማሪ እንደሚጥን ኑትሪሽየስ የሆኑትን ከለመዱ በኋላ ለልጆች እንደሚመች እንደምጥን አድርጋችሁ ፒውሪ አፕል ፒውሪ ስትሰጧቸው ከለመዱ በኋላ ይጠቅማቸዋል። 6 እስከ 8 ወር ባሉት ቀላል እንደ ጁስ ኦር እንደ ሾርባ ኦር እንደምጥን አድርጋችሁ ስታዘጋጁ ይጠቅማቸዋል። ከዛ 8 ወር በኋላ ያሉት ደግሞ ለትንታ ለመቀነስ የተለያዩ ሼፕ ስላለ ለልጆች ትንታ ሪስክ ለመቀነስ አዘጋጅታችሁ በሚመቻቸው አዘጋጅታችሁ መስጠት የምትችሉት አንዱ ጠቃሚ ኑትሪሽየስ ስለሆነ የሚሰጣቸው ንጥረ ነገሮች ቫይታሚን ሲ፣ ፖታሲየም፣ ሚነራልስ እንዲሁም ደግሞ ፋይበርስ ቃጫነት ያለው ፋይበር እንዲሁም አንቲኦክሲዳንት ማለት የሞቱት ሴሎች ራሳቸውን እንዳይጎዱ የሚጠቅም ነው። እነዚህ ሁሉ ደግሞ የተፈጥሮ ኢሚኒቲን ቡስት የሚያደርግ ተፈጥሮ በሽታ መከላከል አቅም ስለሚሰጥ አፕል ለልጆች ጠቃሚ ነው። ሁለተኛው የሚሰጣቸው ጥቅም በጣም ወሳኝ የሆነው ሌላኛው ደግሞ ዳይጀስቲቭ ቢሄቨር አለው። የአንጀታቸው ምግብ መፍጨት ስርዓት ላይ ፋይበር ቃጫነት ስላለው ስሙዝ እንዲሆንላቸው ይጠቅማቸዋል። ሌላ የሚሰጠው አፕል በተለያየ ሼፕ ስላለ ዴንታል ሄልዝ ይጠቅማቸዋል። ሲበሉ በተፈጥሮ አፕልን ሲበሉ የፉድ ፓርቲክሎችን ጥርስ ውስጥ የሚቀሩትን ክሊንስ ማድረግ ባህሪ እንደ ናቹራል ቱዝ ብረሽ ይጠቅማል።